የስቅለት ቀን ቄሶቹ ምንድነው የሚያሸፋፍናቸው? በዕለተ ዓርብ የስቅለት ቀን ከሚከናወኑ ተግባራት መካከል ካህናቱ በመጎናጸፊያ ራሳቸውን ሸፈነው፣ ምእመናንም በነጠላቸው ራሳቸውን ሸፍነው የሚናገሩት የሚያዜሙት አንድ ዜማ አለ። አምንስት ይእቲ ሞአጊያ አንቲ ፋሲሊያሱ የቅብጥ ወይም የኮፕቲክ ቋንቋ ነው ቋንቋው። ተዘከረነ እግዚኦ በውስተ መንግሥትከ አቤቱ በመንግስት በመጣ ጊዜ አስበን ፈያታዊ ዘየማንን እንዳሰብከው ማለት ነው ትርጉሙ። ታዲያ ለምንድነው ተሸፍነው ተሸፋፍነው የሚሉት ተደብቀው ካልን ጌታ በዕለተ ዓርብ የኛን ኃጢአት ሊሸፍን የታወቀውን የተገለጠውን መርገምና ሞታችንን ከኛ ሊያርቅልን ገመናችንን ሊሸፍን ፊቱን እየሸፈኑ ማን ነው የመታህ እያሉ በጥፊና በዘንግ እየመቱት የዘበቱበትን እስኪ ንገረን ክርስቶስ ማን ነው በጥፊ ያለ? አሁንስ ማን መታ? እኔ ነኝ ወይስ እሱ ነው? እስኪ ተናገር እያሉ የሳቁበት የተሳለቁበትን እያየን አንደኛው ጌታችንን ሸፍነው መደብደባቸውን ለማሰብ፣ ሁለተኛው ኃጢአትና በደላችንን በተራቆተው ርቃኑ እንደሸፈነልን ለማሰብ ካህናት በቤተ ክርስቲያን ይሄን ያደርጋሉ። ይቆየ ሌሎቹ ይቀጥላሉ።